ዓለማችን ወይም ሀገራችን ላይ አብዛኛው ሰዎች በዩቲዩብ ህይወታቸው ሲቀየር አይተን እኔም እናንተ ወንድም ይህንን መንገድ ጀምሬያለሁ። የዩቲዩብ አልጎሪዝም እንዴት ነው የሚሰራው የሚለውን በዚህ ቻናል ታያላችሁ። ዩቲዩብ አዲስ ህግ አውጥቷል። ምንድን ነው የሚለውን በዛሬ ቪዲዮ እናያለን። ከእናንተ የሚጠበቀው ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰቡ ነው። ዩቲዩብ እንደምናችሁ በዛሬ ቪዲዮ ምናየው ዩቲዩብ አዲስ ህግ አውጥቷል። ምንድን ነው ያወጣው የሚለውን በዛሬ ቪዲዮ እናያለን። ከእናንተ የሚጠበቀው ይህንን ቻናል ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ይሁኑ። ዩቲዩበሮችን ያስደነገጠ አዲስና ትልቅ ለውጥ አድርጌያለሁ ያለውን ህግ ማውጣቱን አሳውቋል። All right, so literally 1 hour ago today, YouTube just changed their monetization requirements. YouTube is updating the YouTube Partner Program. Thank you so much for joining us. We've announced a few updates for the YouTube Partner Program. All right, so there's been a major update to YouTube's monetization policy. We're introducing new updates to the YouTube Partner Program. An hour ago, and it's perhaps the biggest changes to YouTube monetization. ይህም ህግ በፈረንጆቹ አቆጣጠር ፌብሩዋሪ 1 2027 ላይ ወደ ስራ ይውላል ሲል አሳውቋል። ዛሬ ይህንን ቪዲዮ ወደ እናንተ ለማድረስ ስመጣ ምን ማለት እንዳለብኝ ሁላ አላውቅም። ምክንያቱም ህጉ ለሀገራችን ዩቲዩበሮች እንደዚሁም ለጀማሪ ዩቲዩበሮች በጣም ከባድና ትልቅ ተስፋ ይዞ ለማይጓዝ ሰው ተስፋ አስቆራጭ ሆኖ ስላየሁት ነው። ነገር ግን ዩቲዩብ ላይ በደንብ ተስፋ አድርጎ ለሚሰራ ሰውና በሰፊው እንቀሳቀሳለሁ በሰፊው እሰራለሁ ለሚል ሰው ይሄም አሪፍ አድቫንቴጅ ነው። መጀመሪያ ህጎቹን በደንብ አድርጌ ልንገራችሁና እነዚህ ህጎች ለከበዷችሁ ሰዎች ምን ማድረግ እንዳለባችሁ የትኛውን የአቋራጭ መንገድ መጠቀም እንዳለባችሁ በዚህ ቪዲዮ መጨረሻ በደንብ አድርጌ ነግራችኋለሁ። ነገር ግን መጀመሪያ ህጎቹን በደንብ እናያቸው። እዚህ ጋር እንድታስተውሉልኝ የምፈልገው ነገር እነዚህ ቅያሬዎች በአብዛኛው ሊጎዱ የሚችሉት ጀማሪ ዩቲዩበሮችን ነው እንጂ ከዚህ በፊት ዩቲዩብ ፓርትነር ፕሮግራም ላይ ተመዝግቦ ገንዘብ እያገኘ ያለ ሰው ወይም ደግሞ ሞኔታይዝ የሆነ ቻናል ላይ ምንም አይነት ተጽዕኖ አያደርሱም። ነገር ግን እነዚህ ሞኔታይዝድ የሆኑ ቻናሎች ወይም ዩቲዩብ ፓርትነር ፕሮግራም ላይ የተመዘገቡ ቻናሎች ወይም ከዩቲዩብ ገንዘብ እያገኙ ያሉ ቻናሎች የሚያደርጉት አንድ ነገር አለ። እሱንም እነግራችኋለሁ። ወደ መጀመሪያው ህግ እንሂድ። የመጀመሪያው ህግ ከዚህ በፊት ዩቲዩብ ፓርትነር ፕሮግራም ላይ ለመመዝገብ የነበረው መስፈርት በሰዓት በኩል ተቀይሯል። በሰብስክራይበር በኩል ግን ያው 1000 ሰብስክራይበር ነው። ነገር ግን ከሰዓት አኳያ ወይም ደግሞ ዎች አወር 4000 የነበረው ደብል ሆኖ ወደ 8000 አድጓል። ስለዚህ አንድ ሰው ዩቲዩብ ፓርትነር ፕሮግራም ላይ ለመመዝገብ ወይም ደግሞ ሞኔታይዝ ለመሆን ግዴታ 1000 ሰብስክራይበር እና 4000 የነበረውን 8000 ዎች አወር ያስፈልገዋል ማለት ነው። እንግዲህ እንደሰማችሁት ነው። እንደኔ አይነት ጀማሪ ዩቲዩበር ከሆናችሁ በጣም ይሄ ነገር ይከብዳል። ምክንያቱም 4000 ዎች አወር ነበር፣ አሁን ነው ወደ 8000 ዎች አወር ተቀይሯል። ምክንያቱም ይሄን የተቀየረበት ምክንያት ዩቲዩብ አብዛኛው ሰው እየሰራ ወደ 20 ሚሊዮን የሾርት ቪው አድጓል ማለት ነው። ስለዚህ ባለው ሁኔታ እጥፍ ጨምሯል ማለት ነው። 4000 የነበረው 8000፣ 10 ሚሊዮን የነበረው የሾርት ቪው ደግሞ ወደ 20 ሚሊዮን አድጓል ማለት ነው። ታዲያ ይሄ ህግ የሚተገበረው ምን ላይ ነው ማለት ነው? ገና ሞኔታይዝ ያልሆኑ ቻናሎች ላይ ነው ማለት ነው። ሞኔታይዝ የሆኑ ቻናሎች ግን ልክ ጃንዋሪ 31 2026 ላይ ዋይቲ ስቱዲዮ ወይም ደግሞ ዩቲዩብ ስቱዲዮ ላይ አንድ ኖቲፊኬሽን ይገባላችኋል። ያንን ኖቲፊኬሽን አክሴፕት ማድረግ ይኖርባችኋል ማለት ነው። ልክ ጃንዋሪ 31 2026 ላይ ወደ 2027 ሳይገባ ማለት ነው ያንን ኖቲፊኬሽን አክሴፕት ማድረግ አለባቸው። ያንን ዩቲዩብ በኖቲፊኬሽን መልኩ ዋይቲ ስቱዲዮ ላይ ሊሆን ይችላል ወይም ደግሞ በኮምፒውተር የሚጠቀሙ ዩቲዩብ ስቱዲዮ ላይ ሲገቡ በኖቲፊኬሽን መልኩ የሚያስነብባቸውን ነገር ወይም ደግሞ ተርምስ ኤንድ ፕራይቬሲ አክሴፕት ማድረግ ይኖርባቸዋል ማለት ነው። ያንን አክሴፕት ካላደረጉ በፊት በነበሩበት በዩቲዩብ ፓርትነር ፕሮግራም ላይ ላይቀጥሉ ይችላሉ ወይም ደግሞ ቻናላቸው ሞኔታይዝ ሆኖ ላይቀጥል ይችላል ማለት ነው። እነዚህን ሁለቱን በደንብ ግምት ውስጥ ልታስገቡ ይገባል። በተረፈ ሌሎች ቅያሬዎች አሉ። እነዛን ቅያሬዎች ዩቲዩብ እነዚህ መግለጫዎች የሚያስነብብበትን ሊንክ ዲስክሪፕሽን ላይ ያስቀምጥላችኋለሁ። በተረፈ እናንተ ገብታችሁ በደንብ ቼክ ልታደርጓቸው ትችላላችሁ። አሁን እኔ ማድረግ ያለባችሁን አንድ ነገር ነግራችኋለሁ። ይህንን ነገር በምን መልኩ መፍታት እንችላለን፣ ይህንን ነገር እንዴት አድርገን ነው አልፈንስ ሞኔታይዝ ልንሆን የምንችለው የሚለውን ምን ማድረግ እንዳለባችሁ የዩቲዩብ ተስፋችሁን ወይም ደግሞ የዩቲዩብ ጉዟችሁን ታስቀጥሉ ዘንድ ምን ማድረግ እንዳለባችሁ በደንብ አድርጌ አሁን ልንገራችሁ። ይህንን የምነግራችሁን ነገር ከተገበራችሁት እመኑኝ እዚህ ደረጃ ላይ ራሱ አትደርሱ። እንግዲህ እንደምታውቁት አሁን ያለነው በፈረንጆቹ ኦገስት ላይ፣ ስለዚህ ገና ፌብሩዋሪ 1 ሊመጣ ወይም ደግሞ ፌብሩዋሪ 1 2027 ሊመጣ
ወደ 6 ወር ገደማ ይቀራል ማለት ነው። በዚህ በ6 ወር ውስጥ እንደምንም ብላችሁ 4000 ዎች አወር እና 1000 ሰብስክራይበር ካገኛችሁ ቻናላችሁ ሞኔታይዝ ይሆናል ማለት ነው። ምክንያቱም ዩቲዩብ እስከ ፌብሩዋሪ 1 ድረስ ነገሮችን የሚተገብረው ወይም ደግሞ ዩቲዩብ ፓርትነር ፕሮግራም ላይ የሚመዘግበው በአሮጌው ህግ ነው እንጂ በአዲሱ ህግ አይደለም። አዲሱ ህግ የሚተገበረው ፌብሩዋሪ 1 2027 ላይ ነው። ማለትም ከ6 ወር በኋላ ስንቀናንሰው ሚኒመም 5 ወር አላችሁ ማለት ነው። ስለዚህ እዚህ በ5 ወር ጊዜ ውስጥ በደንብ አድርጋችሁ በመስራት በዩቲዩብ ፓርትነር ፕሮግራም ላይ በቀላሉ በ4000 ዎች አወር ልትፋቱት ትችላላችሁ ማለት ነው። ነገር ግን እስከዚያ ድረስ ሞኔታይዝ የማትሆኑ ከሆነ እስከዚያ ድረስ ዎች አወራችሁ ማይጠጋላችሁ ከሆነ 8000 ዎች አወር ልትጠብቁ ነው ማለት ነው። ነገር ግን በዚች በ5 ወር ውስጥ በደንብ ተፍጨርጭራችሁ ከሰራችሁ ይሄ ቀላሉ መንገድ ነው። ያላችሁ አማራጭ ይሄና ይሄ ብቻ ነው። እንደምታውቁት አሁን በ5 ወር አለን። በ5 ወር ውስጥ 1000 ሰብስክራይብ እና 4000 ዎች አወር ከሞላን አዲሱ ላይ አንገባም። ግን 1000 ሰብስክራይብ እና 4000 ዎች አወር ካልሞላን ወደ አዲሱ ወደ 8000 እንገባለንና ከእናንተ የሚጠበቀው የነ ሰብስክራይብ ላይክ ሼር እያደረጋችሁ ቤተሰቡ ነው። ዩቲዩብ ለመጀመር የምትፈልጉ ሰዎች እንዴት መማር እንችላለን፣ ስንት ነው ብሩ የሚለውን እኔ በመጀመሪያ ቪዲዮ ሰርቼላችኋለሁ። እሱን ያያችሁ ዩቲዩብ መማር ትችላላችሁ። ዩቲዩብ ደግሞ መጀመር የምትፈልጉም ደግሞ መጀመር ትችላላችሁ። አሁን ነው ሰዓቱ። ምክንያቱም 8000 ዎች አወር ከገባ በኋላ ለመጀመር በጣም ከባድ ነው የሚሆነው። እንኳን 4000 ወር እያለ እንኳን 8000 በጣም ከባድ ነው የሚሆነው። አሁን ዩቲዩብ ለመጀመር ከፈለጋችሁ ዩቲዩብ ጀምሩ። ከእናንተ የሚጠበቀው ይሄን ቪዲዮ ሰብስክራይብ አድርጉ ቤተሰቡ ነው። 8000 ዎች አወር መፍጨርጨር ይኖርባቸዋል ማለት ነው። በነገራችን ላይ ትልቅ ዓላማ ይዞ የሚጓዝ ሰው 8000 ዎች አወር በጣም ቀላል ነው። በአንድ ቪዲዮም ሊገኝ ይችላል። ኢቭን 20 30 40 50 እስከ 100 200 300 400 ቪዲዮ ለቃችሁም ልታገኙ ትችላላችሁ። ነገር ግን ምንድነው በጣም ኮሚትድ መሆን አለባችሁ። አሁን በጣም መልፋት መቻል አለባችሁ። ዩቲዩብ እንደዚህ ህጉን ጠበቅ አድርጎታል ማለት ነው። ስለዚህ ይሄን እንድታውቁት ነው። እንግዲህ ምን ማለት እንደሚቻል አላውቅም። በርካታ ዩቲዩበሮች ብዙ ነገር እያሉ ነው አሁን ላይ በአለም ዙሪያ ያሉ ዩቲዩበሮች። ያለውን ነገር ደግሞ እንግዲህ የመጣን የምናሳውቃችሁ ይሆናል። በተረፈ ደግሞ ሞር ስለ ጉዳዩ በደንብ ብሮዝ ማድረግ የምትፈልጉ ከሆነ ሊንኩን ዲስክሪፕሽን ላይ ያስቀምጥላችኋለሁ። እየገባችሁ በደንብ ማንበብና የተጻፈው ነገር ምንድነው የሚለው እንደዚሁ ምን እየተባለ ነው የሚለውን ቼክ ማድረግ ትችላላችሁ ማለት ነው። በጣም አስደንጋጭ የሆነ ዜና ነው አውቃለሁ። ግን ቀጣይ ደግሞ ምን እንደሚመጣ አናውቅም። መስራት አላማ ካለን እዛ ላይ መፍጨርጨር ይኖርብናል ማለት ነው። ያው ይሄ ነገር ከብዙ አንግል ሊታይ ይችላል። እንግዲህ አሁን በአለም ዙሪያ መነጋገሪያ ሆኗል ማለት ነው። ቀጣይ ደግሞ አዳዲስ ነገሮች ሲኖሩ ወደ እናንተ እየመጣሁ አደርሳችኋለሁ ማለት ነው። እስከዛው ድረስ ሰላም። የዛሬ ቪዲዮ ይሄን ይመስል ነበር። በሌላ ቪዲዮ እንገናኛለን። እናንተ የሚጠበቀው ሰብስክራይብ ላይክ ሼር አድርጋችሁ ቤተሰቡ ነው። ካሁን በኋላ በአዲስ ቪዲዮ እንገናኛለን። ካሁን በኋላ የምንሰራው ብሎግ ነው። በብሎግ ቪዲዮ በአሪፍና ጽድት ተባለ ቪዲዮ እንገናኛለን። ሰብስክራይብ ላይክ ሼር ያላችሁ ቤተሰቡ ነው። አመሰግናለሁ።